ማልዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኝ አውለኝ እላለሁ አምላኬን ስሙን ሳነሳ ውላለሁ ሲመሽም ተመስገን ብዬ ተኛለሁ ፈጣሪ እንደሚጠብቀኝ አምናለሁ አረ በእናትህ ተወኝ በእናትህ ሁሌ በቃ ቀርቤ በተነሳ ቁጥር እንደዚህ አታይ ዞር ወጣ እሺ ቁርስ አለ የምን አባ ቁርስ ነው ና እባክህ እንውጣ ተነስ ወንድሜ ወዴት ነው? እዚህ የሆነ ቃል ገዛ አልቻለክም እኮ። ኧረ ደህና ነኝ። እሺ ቢያንስ እንኳን ውሃ ነው። እሺ ችግር የለም። አንቀመጥ እባክህ ደክሞኛል። ኧረ በእናትህ ና ሰውዬ ምንም መላ የለንም። ደክሞኛል እባክህ እንጂ ገብቶ ምን እንዳለ እባክህ ሰው እንጠይቃለን። ና ወንድ ልጅ አዎ በእናትህ ተወኝ አንተ ርቦኛል በእናትህ ተወኝ። እሺ በቃ ችግር የለውም ወይስ ደርስ ደውላለሽ አባ በእናትህ ቁርስ አልበላንም። በእናትህ ምግብ ካለስ ትንሽ ነው። በእናትህ ቁርስ ስላልበላን እርዳን። በጣም እሺ ማምሰግነው። ኧረ ችግር የለውም። ብሩስ የጨቅላምባ ደርቆ ፊት ላይ ዝም ያልኔተውን ክፉ ስናይ ሳናየው ጎን ያለውን የእኛን መንገድ ስንሄድ ለዘመነኝነቱ ባጉል ባህል ስንነግድ ቤታችን እንደሆነ የማንነታችን ያለ ሰው መቼች አባታባት እባካችሁን እርዱኝ። እሺ በእናታችሁ ውሃው ልሰዶ ሰው ታሞ ነው መንገድ ላይ እባካችሁ ልስቶ እጂ ለራስም ጥንብ እያልክ እየሄድክ ጭራሽ ማታውቀውን ሰው ትረዳለህ። ምን ማለት ነው? ተይ እንጂ እንዴ ታዘኛለህ። ተይ እንጂ እኔ ፍቅር ሰው ለመርዳት እኮ ሰው መሆን በቂ ነው። ምን ሆነሽ ነው? ለምን እንደዚህ የምትናገሪው?
ከኔ ከፍቅረኛ ይሄ ተራ ጎዳና ተዳዳሪ በልጦብ ነው? ወንድሜ ደህና ነው? ወንድሜ ምን ነው? ደህና ነው። አይዞን ሸባቲ ወንድሜ ምን ነው? ምን ነው? እነዚህ ደጋግ ሰዎች ባይጥልኝ ነው ሞቼ ነበር። የዘመመ ቤቴ እንደዚህ መንገድ ላይ ተሽዋል። አጥም ያም ከሆነ መንገድ ላይ ለሻት ይችላል እኮ አሽርሺ አንቺ ታንከባከብሽ ማን ይችልም ያዳል ኃጢአቴን አክብደሽ ልባላልሽም ቆይ አንዴ ጠብቀኝ። ዓለምም ጌታው አባት አቤት አመሰግናለሁ። እሺ አረ ችግር የለውም ተንከባከቢው። እሺ እንደዚህ እንዳይወጣ እጅሽ ቆሽሻል፣ ልቀቂኝ። እሺ ለማንኛውም በቆሸሹ ልብሶች ውስጥ ንጹህ ልቦች እንዳሉ አትርሺ። እሺ ጻድቅ ሰው ያስኮነነው እውነቱ ነው ያሰቀለው ጻድቅ ሰው ያስኮነነው እውነቱ ነው ያሰቀለው ማጣት ማለት ላለመዲ ፍየል ወዲያሽ